ብዙዎቻችን የኢንትራንስ ውጤት ስለመጣልን ብቻ ግቢ እንመርጣለን። ዩኒቨርሲቲ ከገባን በኋላ ግን የሚያጋጥመን ነገር እንደጠበቅነው አይደለም። ዛሬ በዚህ ቪዲዮ ዩኒቨርሲቲ ከመመረጣችሁ በፊት ከግምት ውጭ ልታስገባቸው የሚገቡ 4 መሰረታዊ ነጥቦችን አብረን የምናይ ይሆናል። ሙሉ ግንዛቤ እንዲኖራችሁ እስከ መጨረሻ ተከታተሉ። ኢንትራንስ ውጤት መጥቶላችሁ ግቢ ከመመረጣችሁ በፊት ከግምት ውስጥ ልታስገቡ የሚገቡ 4 ነጥቦች የሚከተሉት ናቸው። አንደኛ፣ የግቢውና የአካባቢ የጸጥታ ሁኔታ። የመረጣችሁት ዩኒቨርሲቲ የሚገኝበት አካባቢ የጸጥታ ችግር ካለበት የመማር የማስተማር ሂደቱ በጣም ፈታኝ ይሆናል። ከዚህ በተጨማሪ ቤተሰቦቻችሁ ዘወትር ልጄ ምን ገጠሟት፣ ልጄ ምን አጋጠመው ብሎ በጭንቀት እንዲኖሩ ያደርጋቸዋል። ሁለተኛ፣ የአካባቢው የአየር ጠባይ። በአንዳንድ አካባቢ ያለው በጣም ሞቃታማ ወይም በጣም ቀዝቃዛ የአየር ጠባይ የተለያዩ በሽታዎች ሊያጋልጣችሁ ይችላል። ለምሳሌ አንዳንዶቹ አካባቢ በወባ በሽታ የሚታወቁ ሊሆኑ ይችላሉ። ጤናችሁ ከምንም ነገር በላይ አስፈላጊ በመሆኑ ለማንኛውም ነገር ጤናችሁን ከፍላችሁ የምትፈልጉት ነገር ማግኘት የለባችሁም። በተለይ እናንተ ከምትኖሩበት ቦታ የተለያየ ከሆነ ትንሽ የጤና ጋጋታ ሊያጋጥማችሁ ይችላል። ስለዚህ የምትመርጡበት ግቢ የአካባቢውን ሰርች አድርጋችሁም ሊሆን ይችላል፣ ሰው ጠይቃችሁም ሊሆን ይችላል። የአየር ጠባዩ ማወቅ አለባችሁ። በዚህ አጋጣሚ የሆነ ጓደኛ ያለና ሳያውቀው ዩኒቨርሲቲ ሄደ። ከዛ እዛ ሄዶ በወባ በሽታ ተያዘ። ከዛ መማር ስላልቻለ ቀጣው ወደ ቤተሰቦቹ ተመልሶ አሁን በግል ኮሌጅ እየተማረ ነውና አስቡት እስኪ እውቀት ለመውሰድ ሄዳችሁ ጤናችሁን አጣችሁ ስትመለሱ በጣም አስጨናቂና በጣም ደባሪ ነገር ነውና ይሄን ነገር በግምት ውስጥ ማስገባት አለባችሁ። ሶስተኛ፣ የፈለጋችሁት ዲፓርትመንት መኖሩን። ይሄ በጣም ወሳኝ ነው። የፈለጋችሁት ዲፓርትመንት ከሌለ የምትገቡበት ግቢ ማለት የገባችሁበት ግቢ ለእናንተ አሪፍ ሊሆን አይችልም። ምክንያቱም እናንተ ግቢ የምትሄዱት ለመስናናት ወይ ደግሞ የሆነ ላይፍ ለማሳለፍ አይደለም። ሌላ እነሱ ሊኖሩ ይችላሉ። እነሱ እንደ አዲሽናል ነው፣ እንደ ተጨማሪ ነው። ግን በጣም ለእናንተ አስፈላጊ ምንድነው የምትፈልጉት ዲፓርትመንት መኖሩ ነው። አንድ ጓደኛዬ ይህን ነገር አጋጥሞታል። ግቢው ዝም ብሎ መርጦ ከመጣ በኋላ የፈለገውን ዲፓርትመንት እንደሌለ ተገነዘበ። ለመቀየር ሲጠይቅም ዩኒቨርሲቲ ፍቃደኛ ሳይሆን ቀራ። በዚህ ምክንያት በማይፈልገው ትምህርት ተመርቆ ወጣ። የምትፈልጉት የትምህርት ክፍል ማግኘት የስኬታችሁ መነሻ ነው። የምትፈልጉት ዲፓርትመንት ካገኛችሁ የስኬታችሁ መነሻ ነው። ምክንያቱም ሰው የፈለገ ነገር ሲማር ነው ደስ የሚለው። የፈለገ ነገር ስናገኝ ደስ ይለናል። ደስ ብቻ ሳይሆን እንደውም በደንብ ኤነርጂያችን ተጠቅመን ያ ነገር ላይ እንድሰራ ያደርገናል። እኔም የግቢ ተማሪ ስለሆንኩ ይሄን ነገር ፊል አደርጋለሁ። ይሄ ነገር ይሰማኛል። የፈለኩት ዲፓርትመንት ባልገባ እንዴት መማር እንደምችል ልነግራችሁ አልችልም። ስለዚህ የምትፈልጉት ዲፓርትመንት መኖሩን እርግጠኛ መሆን አለባችሁ። አራተኛ ደግሞ ዩኒቨርሲቲ ከምትኖሩበት ቦታ ያለው ርቀት። ይሄን ነገርም ማወቅ አለባችሁ። ለምሳሌ አንዳንድ ዩኒቨርሲቲ እናንተ ከምትኖሩበት ቦታ በጣም ርቆ ሊገኙ ይችላሉ፣ እናንተን ሳታውቁ ማለት ነው። ይህ ነጥብ በተለይ ለሴቶች በጣም ወሳኝ ነው፣ በጣም ወሳኝ። ምክንያቱም በበዓላት ወቅት ወደ ቤት ለመመለስ አስቸጋሪ ሊሆንባቸው ይችላል። በተለይም ያው እንደምታወቁ ከቤተሰብ ከወጣን የሚሰማን አንድ ነገር አለ፣ እናታችን ናፍቀኛለች ምናምን የሚባል ነገር አለና በዚህ ጭንቀት እንዳትኖሩ እናንተ ያ ዩኒቨርሲቲ ከግባችሁ ከምትኖሩበት ቦታ ያለው ርቀት ማወቅ አለባችሁ። ምክንያቱም በጣም ርቃችሁ ከሆነ ወደ ቤተሰቦቻችሁ ቶሎ መምጣት አትችሉም። አሁን እኛ የሚያጋጥሙን አሉ ልጆች ብዙ ጊዜ ግቢ ይቀይራሉ። ግቢ ለመቀየር ደግሞ ያው ወይ ብር ያስፈልጋል እናንተም እንደምታውቁ፣ ወይ ደግሞ ዘመድ ነገር ምናምን ያስፈልጋል። ይሄንን ነገር በዚህ ነገር ከምትጨናነቁ በመጀመሪያ ለእናንተ አካባቢ ቅርብ የሆነ ዩኒቨርሲቲ መምረጥ አለባችሁ። ምክንያቱም ስፔሻሊ ሴቶች የሆነ ሩቅ ቦታ ይመርጡና ከዛ በኋላ ቤተሰቦቻቸው ጋር ለመሄድ አይመችም። እንደምታወቀው መንገድ ምናምን አለ። በዛ ላይ ደግሞ ኢትዮጵያ ውስጥ ያለው ነገር ታውቃላችሁ። ሩቅ መንገድ የምትሄዱ ከሆነ ደግሞ የሆነ የሰላም ችግር አለ። ስለዚህ በጣም ለእናንተ ቅርብ የሆነ ግቢ መምረጥ አለባችሁ። እስከ መጨረሻ ስለተከታተላችሁ ያመሰግናለሁ። የምትፈልጉት ዩኒቨርሲቲና የምትፈልጉት ዲፓርትመንት አግኝታችሁ የቀረው ዘመናችሁ የስኬት እንዲሆንላችሁ እመኝላችኋለሁ። ቪዲዮን ላይክ በማድረግ እና ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን አባል ይሁኑ። ምርጫችሁ በኮሜንት አጋሩን። አመሰግናለሁ።